የአብይ ነገር መጠናት አለበት። ወንዶችን ሄዶ ሁሉ ይስማል፣ ያሻል፣ ፂም ይዛል፣ ከንፈር ይስማል። ምን ማለት ነው? መጽሐፍ ጽፏል። ሂዱና አንብቡት መጽሐፉ። ይሄ ሰውዬ 15 ዓመት ወትደር ቤት እዚያ ተስፈኛ ሆኖ ሲገባ መቀመጫውን የለጠለጡት ይመስለኛል ነው የምልህ። ወንዶችን ሄዶ የሚያቅፈው፣ ወንዶችን ሄዶ የሚስመው፣ ቀለበት የሚያስር አንበሳ የኢትዮጵያኖችን የኦሮሞ የአማራውን ግርማ ሞገስ አንስቶ ከቤተ መንግስት ላይ ተመልከት። ምን ልክ እኮ ኦሮሞና አማራው ባይዘው ያንን ፕራይድ አንስቶ ፒኮክ ያረገ ለምን ይመስላል? ፒኮክ የቡሽቲዎች አምላክ ነው። ስለዚህ አብይ አህመድ መቀመጫውን ስለሚያረጉት ትግሬዎች ደፍረውት ነው፣ ፈርቶ ነው እንጂ ያልተናገረ ደፍረውታል። አብይ ያኔና ሻዕቢያ ጣጣ የለውም። መቀመጫውን ወስዶ ነው የሚደረግብን። አብይ ነገር መጠናባለጌ በምንድን ነው የወሰደው? ዶክተርነቱ አንድ ሰው ዶክተር ሲመረቅ በዋሽቶ እንዳይናገር፣ በውሸት ነገር እንዳይመሰክር፣ በእውነት እንዲሰራ ነው ሙሉ ዲፕሎማ የሚወስደው። አንተ ግን የማን ዶክተር ነህ? አንተ የውሸት ዶክተር፣ ከሽካሻ የኢሳያስ አፈወርቅ ሚስት ነህ አንተ። ለምን መሰለህ? አንድ መንግስት ባጎሩ ኮርተ ነው ቁጭም ብለው አንተ አስመራ እናትህን ትበዳ ኢሳያስ ሊበዳህ ነው የምትሄደው ወደ አስመራ።